ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ለፋሲካ ዋዜማ። ዛሬ ያው በስደት ሀገርም ሆነ አንዳንድ ነገሮች ሰርተን መዋል አለብን። ጫና ማለት እንደምንም አጣብን ባህላችንን ማስተዋወቅ አለብን። ያለንበት ቦታ ያለንበት ቤት ባህላችንን ማስተዋወቅ አለብን በትንሹም ቢሆን እና እስኪ ዳቦ እንጋግር እና የዳቦ አዘገጃጀት እስኪ እንስራ። ዳቦ እናዘጋጅና አሁን እዚህ ጋር ይሄን ዱቄት ነፍቼ አጣርቼ አምጥቻለሁ ማለት ነው። አስቀምጫለሁ እዚህ ጋር ደግሞ ሞቅ ያለ ወተትና እርሾ አዘጋጅቼ ትንሽ አስቀምጬ አቆይቻለሁ። እንደገና ደግሞ እዚህ ጋር ቤኪንግ ፓውደር አለ። ጨው አለ። እዚህ ጋር ዘይት አለ። አሁን ሊጣችንን እናውካ ማለት ነው። መጀመሪያ ቤኪንግ ፓውደሩ ልጨምረው። ያው እንደ መጠናችሁ እንደ ዱቄታችሁ መጠን ነው ቤኪንግ ፓውደር ጨምርኩ ማለት ነው። እዚህ ጋር ደግሞ ጨው ልጨምር። እዚህ ጋር የምትጨምሩት እንደ ዱቄታችሁ መጠን ነው። ይሄን ያክል ብዬላችሁ አልችልም። ስኳር እንደ መጠናችሁ። እንቀላቅለው መጠኑ እንትን ማለት ነው ትክክል እንዲሆን። ከዛ እዚህ ጋር ምን እንጨምራለን? ዘይት እንጨምራለን። ከዛ ይሄን ያዘጋጀነውን እርሾና ወተት ማለት ነው ይሄንን እንጨምረዋለን። ከዛ ይሄንን እናዋህዳለን። እንዳይቀጥል ትንሽ ውሃ እየጨመርን እናዋህዳለን ማለት ነው። ከዛ በደንብ ማሸት አለብን። በደንብ እንዲነፋ ቆንጆ እንዲሆን ስፖንጅ እንዲሆን በደንብ ማሸት አለብን። ትንሽ ውሃ እያደረግን ትንሽ
በደንብ እናሸዋለን። አሽተን በዓልን እንዴት ለማሳለፍ አስባችኋል? በሰው ሀገር በስደት ሀገር ያላችሁ ጓደኞቼ የቤተሰብ ናፍቆት በዓል ሲደርስ ምን ያክል የቤተሰብ ናፍቆት ትዝታ እየጨመረ በጣም እንደሚብስብን እንደኔ ግን የሚብስበታል። እኔማ ገና 2 ቀን 3 ቀን ሲቀረው ጀምሮ ይጫነኛል። በቃ ትዝታው ምናምን የቤተሰቡ ድባብ ቤተሰቡ አንድ ላይ ተሰብስቦ ድባቡ ከዛ ደግሞ ከአንዱ ቤት አንዱ ቤት የምንሄድበት የምንጫወትበት በዓል እኮ ምግቡ አይደለም ዋናው ጨዋታ ቤተሰብ ተሰብስቦ ከዛ ደግሞ አንዱ ጋር አሳርደን ምናምን ሌላ ቦታ ሂደን ከዛ ደግሞ ለጨዋታ ደግሞ እንሄዳለን። ከጨረስ ደግሞ ልንዝናና ምናምን እንወጣለን። ነጭ በነጫችንን ለብሰን ምናምን ዝንጥፏል ዝንጥ ብለን በቃ ያ ሁሉም ይመጣ በዓል ሲደርስ በቃ እኔ በጣም ነው የሚደብረኝ በሰው ሀገር ላይ ሲሆን ማለት ነው። እና ዛሬ በጣም ደብሮኝ ተኝቼ ነው የዋልኩት። ራሴ ሁሉ እያመመኝ ነው የዋልኩት። ግን ምንም ማድረግ አይቻልም። መጨረሻ ብንታመም ምንም ብንልም ያለን በሰው ሀገር ነው። ይሄንን አምነን መቀበል ነው። እና በደንብ አሸሁት። ይሄንን ጌጥ እናንተን የወረኩ በደንብ አሸሁት። አሁን ይሄ እንደዚህ አድርጌ እገጥመዋለሁ። ገጥሜ ኩፍ ሲል ተመልሼ እመጣለሁ ማለት ነው። አሳያችኋለሁ ያለውን ነገር። ጥቁር አዝሙድ ካላችሁ ጥቁር አዝሙድ ጨምሩበት። በጣም ነው የሚያምረው። ጥቁር አዝሙድ ሲጨመር ቆንጆ ጣዕም ይኖረዋል። ተመልሰን መጠናል። ይሄ ሊጡ እዚህ ጋር ደርሶ ነበረ። ሁለቴ መለስኩት ማለት ነው። ሁለቴ መለስኩት እስከዚህ ደርሶ ነበረ። አሁን መልሼው ነው። አሁን ልጋግረው ስለፈለኩ ማለት ነው። አሁን ከመጋገሬ በፊት ይሄንን ዘይት ቀባና መጋገሬን ያስችላል። አሁን
ውዶችዬ ዳቧችን መጨረሻ ላይ እንደዚህ ሆኖ አምሯል። እንደዚህ ከለር የሚያምር ከለር የሆነልኝ የእንቁላሉን አስኳል መጀመሪያ ላይ ከመጋገሬ በፊት ቀባሁት ማለት ነው። የእንቁላሉን አስኳል መታሁና እላዩ ላይ ቀባሁት። ከዛ እንደዚህ የሚያምር ከለር አመጣልኝ እና እንደዚህ ይመስላል መጨረሻው። ትወዱታላችሁ ብዬ ተስፋ አደርጋለሁ። መልካም በዓል ለመላው ለኦርቶዶክስ ተዋህዶ በውጭም በሀገር ውስጥም ላላችሁ እንኳን ለትንሣኤ በዓል በሰላም አደረሳችሁ ብያለሁ። መልካም በዓል።